ዓለም ከምታውቃቸው እጅግ በጣም ደፋርና እጅግ በጣም ጠንካራ ህፃናት መካከል አንደኛው የሆነውን ህፃን ልጅ ላስተዋወቃችሁ። ይህ ስሙ ሬጀር ዋከር ይባላል። እንደምታዩትም ታናሽ እህት አለችው። አንድ ቀን ሬጀር ከእህቱ ጋር በመሆን ወደ ውጪ ለመጫወት ይወጣል። እዛ ሰዓትም ላይ እጅግ በጣም አደገኛ የሚባለውና ንክሻውም እጅግ በጣም ኃይለኛ የሚባለው ጀርመን ሺፐርድ ውሻ ወደ እነሱ ጋር እየተንደረደረ እየመጣ ነበረ። ማለትም በቀጥታ ወደ እህትየው ጋር ነበረ እየመጣ የነበረው። በዚህ ሰዓትም ወንድምየው ሁለቴ እንኳን አላሰበበትም፣ ዘሎ ከእህቱ ፊት ይቆምላታል ማለት ነው። ውሻውም እንደምታዩት የወንድምየውን ፊት እንደዚህ ነበረ ያበለሻሸው። ከ90 በላይ ንክሻዎች ፊቱ ላይ አርፎበት ነበር። እንደምታዩት እዚህ ጋር ተሰፍቶ ነው እንጂ ፊቱ እንደዚህ አልነበረም። እጅግ በጣም ተበለሻሽቶ ነበር። ነገር ግን እንደዛም ሆኖ እህቱን ሊያተርፋት ችሏል። ውሻው እህትየውን ምንም አይነት ጉዳት አላደረሰባትም ነበር። አለመጠይቅም በሚደረግበት ሰዓት ላይ እህቴ ነች፣ ልከላከልላት ግድ ነው። መሞት እንኳን ካለብኝ ከሷ ቀድሜ መሞት ያለብኝ እኔ ነኝ፣ ምክንያቱም እኔ ታላቅ ወንድሟ ነኝ ብሎ ተናግሮ ነበር። ይህንንም ጀብዱን የሰማው የዓለም የቦክስ ካውንስል አንተ የምን ጊዜም ሻምፒዮን ነህ በማለት እንደምታዩት ቀበቶውን አበርክቶለታል። እሱ ብቻ አይደለም፣ ትላልቅ ከሚባሉ አርቲስቶችም ጋር የመገናኘት እድሉንም አግኝቷል። እስኪ ለዚህ ጀግና ወንድም እየገባችሁ የሆነ ነገር በሉት።